የምንገኘው በሰበታ የበግና የፍየል ገበያ ውስጥ ነው። የሀገር ሰው እሸት በለ ግዛ የሚል ይላል። ምን ለማለት ፈልገው? እስቲ እንበል። ስንወጣ ልናያቸው የሚገቡ ልናደርጋቸው የሚገቡ ጥንቃቄዎች ምንድን ናቸው? እስቲ እንመልከታቸው። እያንዳንዱ በጎች በስንት እንደተገዙ ነግራቸዋል። ዋጋቸው ስንት ይመስላችሁ? እስቲ አብረን እንግዛ። በጣም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ከርማችሁ? ስራ እንዴት እየተለፋ ነው? በርቱልን እንላለን። በዛሬው ዝግጅታችን ፍየሎችን ለመግዛት ገበያ ስንሄድ ማድረግ ያሉብን ጥንቃቄዎች ምንድን ናቸው? ስንገዛ ልናያቸው የሚገቡ ነገሮች ምንድን ናቸው? ገዝተን ቤት ካመጣናቸው በኋላ ልናደርጋቸው የሚገቡ ጥንቃቄዎች ምንድን ናቸው የሚሉት ነገሮች ላይ ለመነጋገር መጥተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ዝግጅታችን ከተመቻችሁ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንጠይቃለን። መረጃውም ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እንሄዳለን። አብራችሁ። እርባታ ለመጀመር በጎችና ፍየሎችን ለመግዛት ወደ ገበያ ስንወጣ በዋናነት ትኩረት ሰጥተናቸው ልናያቸው የሚገቡ በርካታ ነገሮች አሉ። ለምሳሌ የምንገዛቸው በጎች የሚሆኑ ፍየሎች እንዲሁም የሚደልቡ በሬዎች ቢሆኑ ቢያንስ 4 ነገሮችን ትኩረት ሰጥተን ልናይ ይገባል። የመጀመሪያው ልጅነታቸው፣ ሁለተኛው ጤንነታቸው፣ ሶስተኛ ዝርያ፣ አራተኛ ደግሞ የእንስሶቹ ቁመና ነው። ጤንነታቸውን እንዴት እናረጋግጣለን ስንል የመጀመሪያው እንቅስቃሴያቸውን በማየት ነው። በምንገዛበት ቦታ የመረጥናቸውን በጎችም ይሁኑ ፍየሎች እንዲሁም በሬዎች እንቅስቃሴያቸውን ለማየት ሻጩን እንዲለቃቸውና እንቅስቃሴያቸውን ማየት ይጠበቅብናል። እንቅስቃሴያቸው ስለ ጤናቸው የሚነግረን ነገር አለ። ቅልጥፍናቸውን፣ አበላላቸውን፣ ንቃታቸውን በደንብ አድርገን ልንመለከት ይገባል ማለት ነው። ሁለተኛው ጤንነታቸውን የምናረጋግጥበት መንገድ አፍንጫቸው ላይ፣ አይናቸው ላይ እና አፋቸው፣ በተጨማሪም ደግሞ እበት መጣያቸው ላይ ፍሳሽ አለመኖሩን ማረጋገጥ ያስፈልጋል። አይናቸው፣ አፍንጫቸው እና አፋቸው አካባቢ የሚኖረው ፍሳሽ የተለያዩ በሽታ ምልክቶች ስለሚሆኑ ፍሳሽ አለመኖሩን በሚገባ ማረጋገጥ ይጠበቅብናል ማለት ነው። እበት መጣያቸው ጋርም ስንመለከት እበታቸው ቀጭን ከሆነ ቆዳቸው ላይ የተጣበቀ ሌላ የፍሳሽ ነገር ካየን ሌላው የበሽታ ምልክት ስለሚሆን ይህንንም በትኩረት ልናይ ይጠበቅብናል ማለት ነው። ሌላው በግዢ ወቅት ልናይ የሚገባን ነገር እድሜያቸውን ነው። እድሜያቸውን በተለያዩ መንገዶች ማወቅ እንችላለን። የመጀመሪያውና ዋነኛው ጥርሳቸውን በማየት ነው። ጥርሳቸውን ስናይ መሽረፍ አለመሽረፋቸውን በደንብ አድርገን ልናረጋግጥ ይገባል። 2 የሸረፉ፣ 4 የሸረፉ፣ 6 የሸረፉ፣ 8 የሸረፉ እያሉ ድርስነታቸውን ስለ እድሜያቸው ይነግረናል። ብዙ ጊዜ 2 የሸረፉ እስከ 2 ዓመት አካባቢ የእድሜ ክልል ላይ ያሳየናል። ከ1 ዓመት ከ5 ወር እስከ 2 ዓመት አካባቢ ያሳየናል። 4 ሸራፍ ሲሆኑ ደግሞ እስከ 3 ዓመት፣ 6 ሸራፍ ሲሆኑ እስከ 4 ዓመት፣ ከዛ በኋላ ደግሞ እስከ 5 ዓመት ያለውን የእድሜያቸውን ነገር የበጎችና የፍየሎች ማለታችን ነው ይነግረናል። ብዙ ጊዜ ለማርባት የሚመከረው ባይሸርፉ ግን ልጅነታቸውን የጨረሱ ቢሆኑ ይመከራል። የሸረፉ ከሆነም 2፣ 4፣ 6 የሸረፉት ጥሩ ናቸው እንደሚኖራቸው የአቋም ሁኔታ ማለት ነው። በፍጹም ግን ከ5 ዓመት በላይ የሆኑትን ባትገዙ ብለን እንመክራለን። ምክንያቱም ከ5 ዓመት በላይ የሆኑት እድሜያቸው በጣም የሄደ ስለሚሆን እነሱን ገዝተን ለመቀለብ ለማደለብ ስንሞክር ቶሎ ስጋ ይዙልናል ለማለት በጣም አስቸጋሪ ነው የሚሆነው። እነሱንም አብልቶ ወደ ገበያ ለማውጣት ጊዜውም ይረዝምብናል፣ የመኖ ፍጆታቸውም ስለሚጨምር፣ ያም ሆኖ እኛ በምንፈልገው መጠን ሊመጡ ስለማይችሉ እድሜያቸው ከ5 ዓመት በላይ የሆኑትን በጎችና ፍየሎችን መግዛት የለብንም ማለት ነው። ሌላው ዝርያቸውን ነው ልናይ የሚገባው። ዝርያ ሲባል የተለያዩ አይነት ዝርያዎች አሉ። ወደ ውጭ ስንመለከት
ወደ ውጭ ሀገር ስንመለከት የተለያዩ ዝርያዎች አሉ። አገር ውስጥም የሰላሌ፣ የጅማ፣ የሸዋ፣ የመንዝ እየተባሉ የተለያዩ የበግ አይነት ዝርያዎች አሉ። እንደ ሁኔታቸው እንደ ዝርያቸው ልንገዛ ይገባል ማለት ነው። ብዙ ጊዜ እሱን ዝርያውን አይተን ላንገዛ እንችላለን። ይህን የሚያካክስልን ነገር ምንድነው? ቁመናቸውን በማየት ነው። ብዙ ጊዜ ሽንጣቸው ረጅም፣ ቁመታቸው ዘለግ ያለ፣ አጥንታቸው ሰፋ ያሉ ቶሎ ለመደለብና ባሉበትም በአካላቸው መጠን ስጋው ሊያዝ ስለሚችል ግዝፈታቸውን ስለሚያጎለው ቁመታቸው ረዘም ያለ፣ ትከሻቸው ነው ሽንጣቸው ሰፋ ያለና አጥንታቸው ሰፋ ያሉትን መግዛት በጣም ተመራጭ ነው ብለን እንገልጻለን። ምክንያቱም ይሄ በኋላ ለሚኖረው የማደለብ የማደለብ ስራ በጣም ውጤታማ ስለሚያደርግልን ማለት ነው። ገበያ በምንወጣበት ጊዜ የተለያዩ ነገሮች ይገጥሙናል። የመጀመሪያው ደላላ ነው። ገበያ ውስጥ ስንወጣ እኛ ራሳችን አውቀን ወይም ደግሞ አብሮን ስለ እርባታው ስለ ግዢው የሚያቅሰው አብሮ ይዞ ብንሄድ የተሻለ ነው ብለን እንመክራለን። ምክንያቱም ገበያ ላይ ስንወጣ ያው ወከባ ስለሆነ እዛም እዚህም ስለሆነ ያለው ነገር በደላሎች እንዳንበላ፣ ገበያው ላይም አንዳንድ የማይሆኑ ነገሮችን እንዳንገዛ፣ ተሸውደን እንዳንገዛ ጥንቃቄና እርጋታ በጣም ወሳኙ ነገር ነው። ምክንያቱም እኛ የምንፈልገውን አይነት ነገር ለመግዛት የራሳችን ትኩረት ነው ልናደርግ የሚገባንና በጣም ትኩረት ሰጥተን ልንፈልግና የምንፈልገውንም ደግሞ በተገቢው እንድንገዛ ይገባል ብለን እንገልጻለን። ምክንያቱም ደላላውም አለ አካባቢውንም ስለማናቀው እዛው እየተነጋገሩ ሊያታልሉን ስለሚችሉ ትኩረት ልናደርግ የሚገባው እቃው ላይ ብቻ ነው። ብዙ ጊዜ በጎችና ፍየሎች የመደለቢያ ጊዜያቸው በአማካኝ ከ3 ወር ወይም 90 ቀን አካባቢ ነው የሚሆነው። ስለዚህ እኛ ዛሬ ለመግዛት ያሰብናቸው በጎች ቶሎ ሊደርሱልን የሚችሉ መካከለኛ የሚገኙትን በጎችና ምናልባት ከመካከለኛ ደግሞ ትንሽ ከፍ ያሉትን በጎች እና ፍየሎችን ነው ለመግዛት ያሰብነው። ምክንያቱም ባሰብነው በ3 ወር ጊዜ ውስጥ ቶሎ ደርሶ ለገበያ እንዲቀርቡልን ማለት ነው። ስለዚህ እኛ እያየን እንገዛለን ማለት ነው። አሁን እቺ የምትመለከቷት በግ ግዢዋ 6000 ብር ነው። የቀረጥ ገዝተን ስንወጣ ደግሞ ያው ቀረጥ የሚባል አለ። ቀረጥ ከፍለን ነው የምንወጣው። የቀረጡ ዋጋ ደግሞ 150 ብር ነው። ትራንስፖርት የገዛ ነው እኛ 20 ለጊዜው 20 በግ ነው የገዛ ነው። ለ20 በግ የከፈልነው ለፒካፕ 5000 ብር ነው። ስለዚህ ስናካፍለው እያንዳንዱ የሚደርስባቸው 250 ገደማ አካባቢ ነው የሚሆነው። ስለዚህ በአጠቃላይ ወደ 6400 አካባቢ ብር አውጥቷል ማለት ነው። እቺ የምትመለከቷት ደግሞ ግዢዋ 6500 ብር ነው። በተመሳሳይ 150 ብር ለቀረጥ አለ፣ 250 ብር ደግሞ የትራንስፖርት አለ። አሁን ይሄ የምትመለከቱት በግ ግዢው 6500 ብር፣ ለቀረጥ 150 ብር፣ ለትራንስፖርት ደግሞ 250 ብር፣ አጠቃላይ 7000 ብር ገደማ ጨርሷል ማለት ነው። ይሄ የምትመለከቱት ግዢ 3600 ብር፣ ለቀረጥ 150 ብር፣ ለትራንስፖርት ደግሞ 250 ብር። ይሄኛውን የምትመለከቱት ደግሞ ግዢ 5800 ብር፣ ለቀረጥ 150 ብር፣ የትራንስፖርት ደግሞ 250 ብር። እቺማ አነስ የምትለች ግዢ 5500 ብር፣ ይሄኛው ግዢ 5500 ብር። ተመሳሳይ ዋጋ ነው ያላቸው። ለቀረጥ እያንዳንዳቸው 150 ብር ከፍለዋል። ለትራንስፖርት ደግሞ በአማካኝ እያንዳንዳቸው ላይ 250 ብር ይመጣባቸዋል ማለት ነው። እኛ ለመግዛት ያሰብነው ገበያው ጥሩ ከሆነ በዛ አድርገን ለመግዛት ነው ያሰብነው። ግን እንደምንመለከተው ገበያው ከሌላ ጊዜው የተሻለ ነው ብለን መግለጽ እንችላለን። አሁን እቺ የምትመለከቷት በግ ግዢዋ 6000 ብር ነው። 150 ብር ለቀረጥ። ማንኛውም በግ ከየትኛው በግ ተራ ወይም በሬ ተራ ገዝታችሁ ስትወጡ እንደ ቦታው የምትቀረጡት በበግ በእያንዳንዳቸው የምትቀረጡት ዋጋ አለ። እዚህ ሰበታ በአንድ በግ 150 ብር ነው። ለበሬ ደግሞ 300 ብር አካባቢ ነው የሚሆነው። ስለዚህ
እኛ በገዛናቸው በጎች ሁሉ 150 ብር እየተቀረጥን እናልፋለን ማለት ነው። ስለዚህ እቺ በግ ግዢዋ 6000 ብር ነው። ቀረጥ 150 ብር። ለትራንስፖርት ደግሞ በአማካኝ እኛ የገዛ ነው 20 በጎች ነው ለመጀመሪያ የገዛ ነው። ስለዚህ 20ውን የወሰደልን ፒካፕ 5000 ብር ገደማ 5500 ገደማ ነው። ስለዚህ 250 ብር አካባቢ እያንዳንዳቸው ይደርስባቸዋል ማለት ነው። ስለዚህ 6400 ብር ጨርሳለች ማለት ነው። እቺ የምትመለከቷት በግ ደግሞ ግዢዋ 5500 ብር ነው። ቀረጥ 150 ብር፣ የትራንስፖርት 250 ብር ማለት ነው። እቺኛዋ ደግሞ ግዢዋ 6300 ብር ነው። ቀረጥ 150 ብር፣ የትራንስፖርት ደግሞ 250 ብር ማለት ነው። እቺኛዋ የምትመለከቷት በግ ግዢዋ 5000 ብር ነው። ትራንስፖርት 250 ብር፣ የቀረጥ ደግሞ 150 ብር ማለት ነው። እንግዲህ በጎችን ገዝተን መተናል። ሁል ጊዜ በጎችን ወይም ፍየሎችን እንዲሁም በሬዎችን ገዝተን ወደ ቤት ካስገባን በኋላ ልናደርጋቸው የሚገቡ ጥንቃቄዎች አሉ። የመጀመሪያው ልክ እንዳስገባን የተመጣጠነ መኖ መስጠት የለብንም። ምክንያቱም ከገጠር የሚመጡ በጎች፣ ፍየሎች፣ በሬዎች ሊኖሩ ይችላሉ። መንገዱም ከባድ ስለሆነ መኖ ቀጥታ ለመስጠት ከባድ ስለሆነ ልንሰጣቸው የሚገባው ደረቅ ሳር ወይም ቦንዳ ሳር፣ ቀስ እያልን ደግሞ እርጥብ ሳር፣ ቀስ እያልን ቅጠላ ቅጠሎች እና ቀስ እያሉ ደግሞ ነው አሰር አልባ ወይም የተመጣጠነ መኖን ማለማመድ የሚገባን ማለት ነው። ቀስ እያሉ እያለማመዱ ነው መስጠት የሚያስፈልገው። ሌላው ሁሉንም እያየን ምናልባት ከመሀል የታመሙ ሊኖሩ ስለሚችሉ የታመሙትን እየለዩ ለብቻው ማስቀመጥ ያስፈልጋል። ሁል ጊዜ የላሞችን ቤት ይሁን የሚደልቡ እንስሶችን ለማርባት ስንጀምር መጠባበቂያ ተብሎ ትንሽ ቤት ይሰራል። ሁል ጊዜ የሆነ ነገር ቢከሰት የሆነ ህመም ቢመጣ እነሱን ለይቶ ለማስቀመጥ ለብቻቸው የሚሆኑበት ቤት የግድ ያስፈልጋል። እሱንም ታሳቢ ማድረግ ያስፈልጋል ማለት ነው። ሌላው አዲስ ገዝተን ወደ በረት ውስጥ ስናስገባ ልናደርገው የሚገባው ነገር መድኃኒቶችን፣ ክትባቶችን ልንሰጣቸው ያስፈልጋል። እንዳይወጋጉ፣ እርስ በርስ እንዳይመታቱና ጉዳት እንዳይደርስባቸው የራሳችንን ጥንቃቄ ልናደርግ ያስፈልገናል ማለት ነው። በተጨማሪም ደግሞ እንክብካቤያችንን በልዩ ትኩረት ሰጥተን ልንሰራው ይገባናል። በእርግጥ ከሌሎቹ ስራዎች የበግና ፍየል ስራ አንጻራዊ የተሻለ ነው፣ ቀለል ያለ ነው። ቶሎም ገንዘብ ልናገኝበት የምንችለው ስራም ስለሆነ ከሌላ ስራ ጋር በተጓዳኝ ሊሰራ የሚችል ነገር ስለሆነ ዘና ብለን በትኩረት ግን ስራውን ልንሰራ ያስፈልገናል ማለት ነው። እንግዲህ ተመልካቾቻችን ለዛሬ ለእናንተ ይጠቅማል ብለን ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። በቀጣይ በጎች፣ ፍየሎች ሐኪም እስከሚመጣ ድረስ እኛ እንዴት ልናከማቸውና እንዴት ሐኪሙ እስኪደርስ ድረስ ምን አይነት እንክብካቤና ክትትል ልናደርግ ይገባናል የሚለውን በሌላ ቪዲዮ ይዘንላችሁ እንመጣለን። ፕሮግራማችንን ስለተከታተላችሁት እጅግ አድርገን እናመሰግናለን። ዝግጅታችን ከተመቻችሁ ላይክ፣ ሰብስክራይብ እንድታደርጉን እንጠይቃለን። መረጃው ይጠቅማል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንደ ጓደኞቻችሁ እንድታጋሩልን እንጠይቃለን። በሌላ ፕሮግራም እስከምንገናኝ ድረስ መልካም የሥራ ጊዜ እንዲሆንላችሁ እንመኛለን። ጤና ይስጥልን።